ምን ተፈጥሮ ነው? ሩታ ቤተሰቦቿ ጋር ትሄድ ነው። ሩታ ቤተሰቦቿ ጋር ትሄድ ነው። ለምን የምትሄጂው? እረፍት ማድረግ ፈልጌ እረፍት ማድረግ ፈልጌ እና እረፍት ማድረግ ከፈለግሽ ማን ከለከለሽ? እዚያ አታርፍም እንዴ? እዛ ይሻለኛል። እዛ ይሻለኛል። ለስንት ቀን ነው የምትሄጂው? እዛ እስከምወልድ ድረስ እዛ ቆያለሁ ብዬ አስቤያለሁ። እስከምወልድ እዛ ቆያለሁ ብዬ አስቤያለሁ። እንዴ ምን ማለት ነው? እዛ መሆን በአንድ ጊዜ ወሰነሽ ነው እንዴ? ሳንነጋገርበት እንደፈለግሽ የምትወጪው? አይደለም፣ እዛ መሆን ስላለብኝ ግዴታ። ሩታ ተነፋች። እዚህ እያየህ እኮ ምንም ስነ ስርዓት ይዤ የሚያስብል ነገር እኮ አይደለም እንዴ። እና ለእኔ ነግረሽኛል፣ ማታ አውረተሽኛል፣ ልሄድ ነው ብለሽኛል። አሁን ተነስተሽ አሁን ነው ያሰብኩበት። እንዴት አሁን አስበሽ ከኔ ጋር ሳትነጋገሪ ትሄጃለሽ? ምክንያቱም እዚህ ብቻዬን ነኝ፣ አንተም የለህም። እኔ ደግሞ የለህም ማለት ብቻዬን ነገሮችን መቋቋም አልችልም፣ ይከብደኛል። ያ ስለሆነ መሄድ አለብኝ። እኔ ትሄጃለሁ፣ ቤት አይደል እንደ ያለሁት። ሩታ ምን እየሆንሽ ነው ያለሽው? አንተ ቤት የሆንክ መስሎክ ነው እኮ እንጂ እኮ የለህም። እሺ መሄድ ነው አማራጭ የሚሆነው? እርግጠኛ ነሽ? ምን አድርጌሻለሁ? ይናል እንዴ ሩታ፣ በዚህ ልክ ለምን ነው ሰው ላይ የምትጨክኝው? እኔ እኮ አልጨከንኩም። እና ታዲያ እንዴ? ቆይ ግን እኔ የምልህ ሁሌ ጮኸት ትችላለህ? ኧረ በስመ አብ ወልድሽ፣ ምን ጮኩኝ? አሁን እኮ ቀስ ብለህ እኮ ቀስ ብዬሽ እኮ ነው እያወራሁሽ ያለሁት ሩታ። ከዚህ በላይ ምን ቀስ ልበል እንዴ? ነገረ ስራሽ እኮ ነው እንትን የሚለኝ የሚያናግረኝ እኔን። ለምን ትጮኻለህ? እኔ እኮ አልጮኩም። ቀስ ብለን አይደል መግባባት። እሺ ሳናወራ አሁን ለምሳሌ መሄድሽ ትክክል ነው አንቺ? ያው ለእኔ እኮ ብዙ ጊዜ እንድናወራ እኮ ብዙ መንገዶችን ከፍቻለሁ እኮ በቃ ብዙ። እኔ እኮ ማታም እየነገርኩሽ ነበረ። በቃ ብዙ የተዋሸ ነው ነገር አለ። ሁሉንም ነገር አትመኝ፣ የምታየው ነገር በሙሉ አትመኝ፣ የሚነገርሽን በሙሉ ነገር አትመኝ። እንዴ በዚህ ልክ አላወራንም። አውርተናል ሩታ እያልኩሽ ነው፣ ሁሌም ነው እያልኩሽ ያለሁት። እንዴ በዚህ ልክ ለምን ነው ሰው የምታምኚው? የሚነገርሽን የሆነ የሰማሽውን ሁሉ ነገር እያመንሽ ከሆነ እኮ ነገም ህይወትሽን መኖራችን ማለት ነው። እኔ እኮ ሁሉንም እያመንኩኝ አይደለም። ሁሉንም እያመንሽ ነው አትበለኝ። ከዚህ በፊትማ ብዙ የተባሉ ነገሮች አሉ እኮ። ማመን አይነት ወይም ደግሞ ብዙ ነገሮች ሲባሉ የምቀበል አይነት ሰው ብሆን በጣም ብዙ መቀበል ያሉብኝ ነገሮች አሉ። እኮ በቃ ሁሉንም ነገር እንዳልተፈጠረ እርሻቸው። በቃ እኛ ህይወት ላይ ምንም አይሰሩም። በቃ ሁሉንም ነገር እንዳልተፈጠረ እርሻቸው እኮ። ይኸውልህ የሚነገርሽን ሁሉ አትመኝ ምናምን ማለት የለብም። እኔ የሚነገረኝን ሁሉ አሁንም ደጋግሜ እላለሁ፣ አመኝም አይደለም። ቢኮዝ ባለፈውም የተፈጠረውን ነገር አይተሃል። ኤፍሬምም ነበረ ካሳየሁት በኋላ ምንም አላለም አይደል? ዝም ብሎ ነው የሄደው። ዝም ብሎ አልሄደም። በቃ መጨቃጨቅ ስለደበረው ነው። በእሱ አታሳቢ አሁን ኖ እያሰበብኩኝ የዛኔ መጨቃጨቅ ስለነበረው ነው ነገሩን ነው የምነግርህ። ወይም ደግሞ ዝም ብዬ እያመንኩኝ እንዳልሆነ ነው የምነግርህ። ዝም ብዬ ማመንማ እኮ በጣም ሺህ የተባሉ ነገሮች አሉ። እነሱን መቀበል ወይም ማመን ነበረብኝ። እንዴ ሩታ በጣም ትልቅ ነገር እኮ ተብሏል። በጣም ትልቅ ነገር። ያንን ግን አክሴፕት አላደረኩም ወይም አላመንኩኝም። እያመንሽ ነው እንድትለኝ አልፈልግም። በዚህ ልክ እንድትከራከረኝም አልፈልግም። ሁል ጊዜ ቪዲዮ ባየሽ ቁጥር ነው ጠባይሽ እየተቀያየረ ያለው። እሷ ቪዲዮ በለቀቀች ቁጥር እኔና የሷን ቪዲዮና ፎቶ ባየሽ ቁጥር ሌላ አይነት ባህሪ ነው እያሳየሽኝ ያለሽው። ለምን ይሆናል? ይሄንን ይኸውልህ ራስህ ማለት በቃ ለራስህ ምክንያት ሰጥተህ ራስህን ማሳመን የፈለግክበት ነገር ሊሆን ይችላል። እኔ እንደዛ አይደለም። በቃ አላወራንም፣ በደንብ አላወራንም፣ አልተግባባንም፣ ነገሮችን አልፈታንም። ስለዚህ ረጅም ጊዜያቶች ሆነውናል። አትሊስት አይ ቲንክ ሳምንት አዱን ነው ቀኑን በደንብ ማስታወስ አልቻልኩም። እየተጨናነኩኝ ስለሆነ ምን ይጃ አላውቅም ወይ 4 ቀን ምናምን ይሆነዋል። ይህንን ሁሉ ቀን ግን እያወራን አልነበረም። ሩታ እኔም እኮ እጨነቃለሁ። አንቺ ብቻ እኮ አይደለሽ የምትጨነቂው። በስርዓት እያወራን አልነበረም። እኔም ኃላፊነት አለብኝ እኮ። አንቺ ኃላፊነት እንዳለብሽ ሁሉ ለሁሉም ነገር እኔም ኃላፊነት አለብኝ። ልክ እንዳንቺ እኔም እጨነቃለሁ። ያ ነገር ከተሰማ እኮ ምንድነው የተፈጠረው በደንብ እንድናወራ እድሎችን መክፈት ይችል ነበር። እኔ ያንን ነገር አመቻችቼ ብዙ ጊዜ እንድናወራ አድርጌያለሁኝ። ግን አንተ ያኔ አክሴፕት አላደረክም። ከዚህ በላይ ግን ታይም ማቃጠል፣ እዚህ ቤት ውስጥ ቁጭ ብዬ መጨነቅ፣ ስትረስ ውስጥ መግባት አልፈልግም።
ስለዚህ አማራጭ የሚሆነው መሄድ ነው። በዚህ ሰዓት እኔ ብቻዬን የማሳልፈው ነገር እኔ ነኝ የማውቀው። አንተ ኢቨን በደንብ የማሳልፋቸውን ነገሮች ራሱ አታውቅም። ታውቃለህ፣ ብዙ የማታውቃቸው ነገሮች አሉ። ስለዚህ ለምን እንዳውቅ በፈቀድሽልኝ ልክ እኔ ስላንቺ አውቃለሁኝ። እንዳውቅ ካልፈቀድሽልኝ ግን ምንም ነገር ላውቅ አልችልም። በቃ ስለዚህ ሁሉ ክርክር እኮ አያስፈልገውም። ይህንን ነገር የማሳልፈው ተደብቄ አይደለም፣ እዚሁ ቤት ውስጥ ነው። አንተ ደግሞ የለህም እንዴ ሩታ? ምንድን ያለሁኝ ለምድር የለህም የምትይኝ? አሁንም እኮ ቢሆን ተደውሎልን የመጣው የወጣው ጠዋት ነው ምናምን። ስለዚህ እኔ የማሳልፈውን ነገር እኔንን የማውቀው። ስለዚህ መጨነቅ አልፈልግም ከዚህ በላይ ራሴ በዚህ ሰዓት ማሳልፈው ወይም ደግሞ መቋቋም ያለብኝ ነገሮች አሉ። ስለዚህ ተጨማሪ ችግር ማስተናገድ አልችልም፣ ይከብደኛል። አንተ መረዳት እስከምችል ደግሞ እኔ ብቻዬን እዚህ መጨነቅ አልፈልግም። መልካም ጊዜ ይሆንላችሁ። ከዚህ በላይ መቆየት ራሱ አልፈልግም። አቤል ደህና ሁን። ተዋት። መሄድ ከፈለገች እኮ ትሄድ። አታስጨንቃት። አስጨንቃት እኮ አይደለም እዚች ጋር የምታስቀረት አይደል? ኤፍሬም ምን እያልክ ነው? አቤል አንዴ በማያገባ አትግባ። እዚህ ውስጥ አንተ ራሱ አትግባ። ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም። ወንድም ና በማያገባ አትግባ። እዚች ጋር ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። ምን እያልክ ነው? የሆነ ችግር አንተ ላይ አለ፣ የሆነ ነገር አለ። እሺ አንተ አሁን ምን ይሁን እያልክ ያለው? አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ። የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስንም እኮ። በቃ ቴንኪው ኤፋ፣ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም። እየፈለግሽ ነው ያለሽ። እየነገርኩሽ እንኳን በጭራሽ አይደለም። አንተ ለምን ነው የምትለምናት? ቆይ ለምን ነው የምትለምናት? ቆይ ኤፍሬም፣ በዚህ ልክ አንቺ የሁሉ ስናወራሽ እንኳን አይገባም። እናንተ ይኸውላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። እሺ ስለኔ አይመለከትም። ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ይሄው እንዲፈጠር ያደረኩት አቤል አንተ ነህ። በቃ አንቺ ቆይ ፍላጎትሽ ምንድን ነው? በግድ እግርሽ ላይ ልወደቅልሽ ነው ነው? እንደዛ ነው ፍላጎትሽ? ኖ ምንም ግዳጅ የለብን። ማን አስገደደ? እና ታዲያ በቃ እያስረዳሁሽ እንኳን ለምን አይገባሽም? አይ ልሄድ ነው ፈልገው። አእምሮሽን ለምን ክፍት አታደርጊውም? ከራሷ ጋር ሆና ተረድታ ትምጣ ብለሽ በቃ ትረዳ። ለራሷ እንደ ጊዜ ሰጣት ትረዳ። በቃ እንደዚህ ማለት እዚህ ጋር የሆነ ነገር ስላለ ምናምን አታስመስል። እሺ ሩታ አንድ ነገር ልንገርሽ፣ እኔ እያስመሰልኩኝ አይደለም። አሁንም አይጠበቅብህም። በቃ አታስመስል በእናትህ። እኔ ነገር ነው የሰለችኝ። በዛ ላይ በቃ አታስመስል። ማውራት የምንችልበት ብዙ ታይሞች ነበሩን። ያን የት ነበር ካንተ እንዴ? ሁልጊዜ እኮ እያወራን ነው። በዚህ ርዕስ ነው ሁሌ የምናወራው አይደል? መሳናወራ ቀርተን እናውቃለን። በቀደም የሆነ ስልክ ፋይል የሆነ ነገር ብለሽ ይዘሽ መጣሽ። ትክክለኛ ያልሆነ መረጃ ይዘሽ መጣሽ ይመስላል በደንብ እንዴ ሩታ። እኔ አብርሃም ለምን ታስጠምቃት? አንተ አይመለከትም። ኤፍሬም ቁጭ ብለህ አታውራ። በቃ ሲጀመር አንተ ላይ የሆነ ነገር እንዳለ ታውቃለሽ። በቃ በጣም ቴንኪው አመሰግናለሁ። ከዚህ በላይ አንተን መጨነቅ ወይም እንዲህ መጨቃጨቅ የለብንም። ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣው ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ እሸኛታለሁ። አትላፈጥ። እኔ ቤቷ አድርሻት እመጣለሁ። እኮ ተረጋጊ። እሺ ቆይ መሄድ ካለብሽም አውረተን ነው የምትሄጂው። በስነ ስርዓት አውሪኝ። እንዴ ይሄ መፍትሄ ይሆናል? ቆይ አንቺ አሰበሽበታል? እመኚኝ ሩታ፣ ሳምንት እንኳን አትቆይም። እንደምትመጪ እርግጠኛ ነኝ። እሱንማ እንዴት እንደምቆይ እኮ አብረን እናያለን። በደንብ ቆይቼ ራሴን አረጋግቼ በሰላም ወልጄ እመጣለሁ። መምጣት ካለብኝ አለቀ። እና ለምንድን ነው የምታለቅሽው? አለቀስኩ። ትሄድ እናት አባቷ ጋር ወንድም ነኝ የምትለው እያስመሰልክ ነው። ከአንድ ወንድም እንደዚህ አቤል ተረጋጋ። እሱም እያለ ያለው ነገር ትክክል ነው። ትክክል ነው እያወራ ያለው። እኔ ሳታስፈቅድ ነው አይደል? እችን ሻንጣ ምናምን አስተካክላ ልወጣ ነው ብላ የጠበቀችኝ። ለእኔ ያወራችኝ ነገር የለም አይደለ? ትክክል ነው እሱም እያወራ ያለው። በቃ ትክክል አይደለም። እንደ ወንድም ትክክል አይደለም። አብርሃም ጊዜ ተናግሬያለሁ። እኔ መንገድ ከፍቼ እልሃለሁ። አንተ ግን ያኔ ፈቃደኛ አይደለም። አለቀ በቃ። ነገሮች ደግሞ መጠበቅ ይሰለቻል። ኧረ በእግዚአብሔር ትሄድና በቃ ራሷን አረጋግታ ትምጣ። መምጣትም ከቻለች ትምጣ። ራሷን እኮ በሰላም ከሆነ እኮ ትሄድ። ሰላም ሆነን ከሄድሽ ችግር የለውም። ሰላም ሆነን ከሄድሽ እኮ ችግር የለውም። እኔ አንድ ሳምንትም 2 ሳምንትም አልፈሽ እኮ መምጣት ትችያለሽ። ለእኔ ችግር እኮ አይፈጥርብኝም። ችግር እኮ የለውም።
በቃ ቢሆን ኖሮ ቢሳካ እንዳልኩሽ በቃ ያቀርነውን እቅድ አሳክተሽ ብትሄጂ ቤተሰብ ጋር ደስ ይለኝ ነበረ። አይ ካልሽኝ ግን እኔና አንቺ ተነጋግረን በሰላም ፈተነው ችግሩንም ሁሉንም ነገር በሰላም ፈተነው ለሳምንትም ለሁለት ሳምንት ሄደሽ መምጣት ትችያለሽ እኮ አላስገደድኩሽም። ሰላም ነን እኮ አሁንም ችግር የለውም። ግን አንቺ እዛ ሄጄ ነው የምቆየው ምናምን የሁሉ ነገር ለምን ትያለሽ? ሩታ ምን ችግር ተፈጠረ? ደህና አይደለን እንዴ? እኔ ነገ ጠጥቶሽ እንደምትመለስ ስለማውቀው ነው ሩታ። ዛሬ ሆይ ሆይ እያለ ነው አእምሮሽ፣ ዙሪያሽ ላይ ሴጣንም የሆነ ነገር እያንዣበበብሽ ነው ያለው። ገባሽ? ይህንን ነገር እየሰማሽ ግን አንቺ የምትሄጂ ከሆነ ነገ ጠጥቶሽ ነው የምትመለሽ። ያኔ ደግሞ እኔ እንደጠበቅሽኝ ላታገኝ ትችያለሽ። ስለዚህ ስርዓት ይኑርሽ ሩታ፣ ስርዓት ይኑርሽ። በቃ አውሩና እኔ እሸኝሻለሁ። እኔ ቢያንስ እኮ ጊዜ እንኳን አልሰጠሽኝም። ለኦዲየንስ እንኳን ትክክለኛውን መረጃ አልተናገርኩኝም አይደለ እኮ። ማን ከለከለ? እስከዛሬ ድረስ ብዙ ታይሞችን እኮ አቃጥላል። የት ነበርክ እስከዛሬ? ማውራታችንን አፍክን የያዘ ነገር አለ ወይስ ማረጋገጥ የምትፈልገው ነገር አለ ወይስ መደበቅ የምትፈልገው ነገር አለ? ሁሉንም ነገር እኮ ይኸው ማውራት እኮ ነው። አሁንም ይኸው ሬዲ ነህ፣ ማውራት ትችላለህ ከፈለግ፣ ችግር የለውም ማለት ነው። ሁሉንም ነገር እኔ ያስተካክለዋለሁ። ሁለት ቀን ስጪኝ፣ ሁለት ቀን ስጪኝ፣ እኔ ያስተካክለዋለሁ። በቃ ያ ከእሷ ጋር ማውራት ካለብኝም አውርቼም ይሁን ለምን ሲባል በቃ መገናኘትም ካለብኝ ተገናኝቼም ይሁን ምን ልታወራ ሩታ፣ እየነገርኩሽ በቃ ማስተካከል ያለብኝን እኔ ያስተካክላለሁ። ሁለት ቀን ስጪኝ፣ ግቢ ወደ ቤት፣ ግቢ ወደ ቤት። ሁለት ቀን ስጪኝ፣ በቃ እኔ ያስተካክለዋለሁ ሁሉንም ነገር። እኔ ከዚህ በላይ የማቃጥለው ታይም የለም አይደለም። ሁለት ቀን 2 ደቂቃ ይሄ አንቺ አሁን እኔ ተረድቼሻለሁ። እየረበሸሽ ያለው ቀን በቀን እሷ የምትጭናቸው ቪዲዮዎች ናቸው አይደለ? እኔ እንደዛ ቪዲዮ አስፈራርተን የሆነ ነገር ልትላት ነው የፈለገችው። ምንም ነገር አልላትም። የፈለገችውን ነገር የማድረግ ምንም ላስፈራራትም አልችልም። ግን ደግሞ እኔ መገናኘት ካለብኝ በአካል አግኝቻትም ቢሆን ማውራት ያለብኝ ነገር አወራታለሁ። እስከዛሬ አላገኘኋትም ያለክ ማን ነው? በእናትህ ልቀቀው። አቤል ችግር ምንድን ነው? አብርሽ እየተማመናችሁ እኮ አይደለም። በቃ እያመነችህ እኮ አይደለም። የምታወራው ነገር እያመነችህ አይደለም። በቃ ይፋ ይበቃል። ሲጀመር አንተ አትረባም፣ ወንድም አይደለም። ኧረ ወይኔ አንተ ከኔ ጋር ታወራ ከነሱ ማትረባ ነው። እግዚአብሔር ከአንተ የማይጠበቅ ነገር ታደርጋለህ እንዴ? አቤል ተረጋጋ። ትዳር ውስጥ ገብተህ ትበጠብጣለህ እንዴ? እንድትሄድ ትፈቅዳለህ? እሺ አሁን ስማኝ፣ እሺ የምትለው ከሆነ አስገባት። ሁለት ቀን ታገሺ። ከእሷ ጋር መገናኘት ካለብኝም ተገናኝቼ ሁሉንም ነገር ራሴ ያስተካክለዋለሁ። አለቀ። አስገባሻለሁ። አቤል እየሰማኝ ነው አይደል? እየሰማሽኝ ነው? ሁለት ቀን ስጪኝ። ከእሷ ጋር መገናኘት ካለብኝ ተገናኝቼ አውርቻ ትፈታለሁኝ። እስከዛሬ ታሳብጂኝ ነው እንዴ? በእናትሽ እስከዛሬ ስትገናኝ ለምን አይፈታውም ነበረ? አንቺ እኔ ከእሷ ጋር ተገናኝቼ አላውቅም። ችግር የለውም። የከዛሬ ማስተካከል ችል ነበር። ችግር የለውም። አንተ እዚህ ጋር ቆመህ አውራ። ከዛ እኔ የምፈጥረውን እፈጥራለሁ። አብርሃም እየሰማኸኝ ነው? ሁሉም ነገር እዚች ጋር በእልና በጭቅጭቅ ነው። በቃ መሄድም ካለባት ሄዳ እኮ ከራሷ ጋር ተረጋግታ መምጣት ትችላለች። ምንድነው አንተ ይሄን ነገር እያስጨነቀ ያለው እንዴ? እሷ መወሰን ፈለገች አይደል? የራሷ ውሳኔ መወሰን ፈለገች አይደል? በቃ የሆነ ቪዲዮ ባየች ቁጥር ሁሌም ትናደዳለች። ሁሌም የሆነ ነገር እኮ የሆነ ነገር እስኪ በራሷ ታድርግ፣ ፍቀድላት። አንዴ የሆነ ነገር ታድርግ። በቃ እንዴ የሆነ ነገር አድርጋ ትምጣ። እስኪ ተይው፣ ሁሉም ነገር ተይው። እንዴ አንዳንዴ እኮ መፍቀድም አሪፍ ነው። ሁሌ እኮ አስገድደው ያ ሰው እኮ አታስቀረው ማለት እንዴ የሆነ ችግር በተፈጠረ ቁጥር ሁሌ ቦርሳ ይዞ መውጣት አለ እንዴ? ኑሮ እንደዚህ እኮ አይኖርም። በቃ ኑሮ መኖር ከፈለገች በስነ ስርዓት ነው መኖር ያለባት እንጂ ሁሌ ሻንተ መሳብ አያስፈልግም። የሰማኸኝ ነው አይደል? እንዴ አንተም እዚች ጋር ተለማምጠህ ማንንም ማኖር አለ የለብህም እንዴ? ለምን ነው የምትለማመጣት? መሄድ ካለባት ትሄድ። አሁንም በቃ ከራሷ ጋር ማድረግ ያለባት ነገር አድርጋ። ከራሷ ጋር አይደለችም። ሰላም ሆነን ብትሄድ እኔ ምንም ችግር የለውም እኮ በቃ መሄዷ ሰላም የሚሰጣት ከሆነ ትሄድ እንዴ። አሁን እዚህ ቤት መቆየትም አልፈለግም። እውነቱ ነገር ማለት ነው። እየተጨቃጨቃችሁ መቆየት አልፈለግም። ሂድ በቃ እኔ አስተካክለዋለሁ። ሁለት ቀን ትስጠኝ በቃ። ያቺኛዋን ልጅ አግኝቻትም ይሁን ምንም ይሁን በቃ እኔ ማስተካከል ያለብኝ ነገር እኔ አስተካክላለሁ። ነገር እንደዚህ እየለመንካት አለም ታስተካክለው ነገሮችን እውነታውን እንዴ። ሂድ በቃ ይፍልም። እሺ በለኝ ሂድ። እኔ አስተካክለዋለሁ። ጸባችን ይበዛል ፍቅር አላግባ